ከአንድ ኪሎ ባቄላ ላይ 110 ብር አተረፍኩ ብላችሁ ታምናላችሁ? ዛሬ 200 ብር የሚሸጠውን ባቄላ በ90 ብር ብቻ እንዴት ለቤት የሽሮ እንዳዘጋጀሁ አሳያችኋለሁ። ይሄን ዘዴ ካወቃችሁ 200 ብራችሁን ታተርፋላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ። ዛሬ እንግዲህ ኑሮን በዘዴ የምናሸንፍበት አንድ ምስጢር ይዤላችሁ መጥቻለሁ። ያው እንደሚታወቀው የኑሮ ውድነት በጣም ጣራ ነክቷል። ዛሬ ገበያ ሽሮ ለመግዛት ወጥቼ ነበረ እና አንድ ኪሎ የተከካ ባቄላ 200 ብር ነው። ድፍን ባቄላ ደግሞ 90 ብር ነው። እንግዲህ ነጋዴዎቹ አስከክተው 110 ብር ያተርፋሉ ማለት ነው። ይህንንማ 200 ብር አልገዛም ብዬ ድፍን ባቄላ በ90 ብር ገዝቼ መጥቻለሁ። ይህን ባቄላ እንዴት እንደምከካውና እንዴት እንደማዘጋጀው አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ቪዲዮ ይኸውላችሁ። እንግዲህ በዚህ መልኩ ከክተን ጨርሰናል። አሁን ወደ ለቀማው እንሄዳለን። ሽሮውን እንለቅማለን ማለት ነው። አሁን እንግዲህ ወደ ጥራቱ ክፍል ደርሰናል። 90 ብር ገዝተን ቤት ውስጥ የከካነው ባቄላ ለሽሮ ዝግጁ ከመሆኑ በፊት መመረጥ አለበት። ለምን ካላችሁኝ አንዳንድ ባቄላዎች ሳይከኩ ከወፍጮው ሊያመልጡ ይችላሉ። ይኸውላችሁ ይህንን ድፍን ባቄላ ሳይከካ አብሮ ሽሮ ውስጥ ቢገባ ሽሮ ሲፈጭ ድቅቅ አይልም፣ ወጡም ላይ ለስላሳ አይሆንም። እኛ ደግሞ የምንፈልገው እንደ ቅቤ የሚለሰልስ ምርጥ ሽሮ ነው። ስለዚህ እያንዳንዱን ድፍን ባቄላ እየለቀምኩ አወጣዋለሁ። እንዲህ አንድ በአንድ መምረጥ ትንሽ ትዕግስት ይጠይቃል፣ ግን የጥራት ጉዳይ ስለሆነ ግድ ነው። 200 ብር ከፍለን ገበያ ላይ የምንገዛው ክክ እንዲህ ተለቅሞና ተመርጦ ነው ብዬ አላምንም። እኔ ግን ራሴ ስለሰራሁት በአይኔ እያየው ስለሆነ ጥራቱን 100% እርግጠኛ መሆን እችላለሁ። ንጹህ ክክ እንዲሆን እነዚህን ያመለጡ ባቄላዎች ለቅሜ አወጣቸዋለሁ። እነዚህ ደግሞ አልጥላቸውም፣ መልሼ ከካቸዋለሁ። ኑሮን በዘዴ መምራት ማለት እንዲህ እያንዳንዱን ነገር በጥራትና በቆጣቢነት መስራት ነው። አሁን እንግዲህ ድፍኑን ባቄላ መርጬ ልጨርስና ወደ አጠባው እንሄዳለን። በዚህ መልኩ ለቅመን ጨርሰናል ማለት ነው። አሁን ሽሮአችንን በውሃ እናጥባለን ማለት ነው። አሁን እንግዲህ ወደ ዋናውና ወሳኙ ስራ ገብተናል። ብዙ ሰው ባቄላን አጥቦ ማስፈጨት ጊዜ ማጥፋት ይመስለዋል። ግን እዩት፣ ገና ውሃው ሲነካው የሚወጣውን ጉም ተመልከቱ። ይህ ሁሉ አዋራና ቆሻሻ ነው። እንግዲህ ሽሮው ውስጥ ተደብቆ ነው የሚቀረው ማለት ነው። ቢያንስ 3 ጊዜ አጥባችሁት ካልጠራ 4ኛው ድገሙት። ይህ የመጀመሪያው ውሃ ነው። ቀለሙ እንዴት እንደጠቆረ ይዩት። ይህ ሁሉ አዋራ ሽሮው ውስጥ ቢገባ ጣዕሙን ብቻ ሳይሆን ጤናችንንም ጭምር ነው የሚያበላሸው። ሆድ ቁርጠትና የተለያዩ የጨጓራ ህመሞች የሚመጡት እንዲህ ካለ ንጽህና ጉለት ነው። አሁን ውሃው ትንሽ እየጠራ መጣ። አያችሁት? አሁን ባቄላው እውነተኛ ቀለሙ እየታየ ነው። እንዲህ ተለፍቶ ሲዘጋጅ ሽሮው ወጥ ሆኖ ማዕድ ላይ ሲቀር ሽታው ገና ከቤት ውጭ ነው የሚጠራው። ለገንዘባችሁ ብቻ ሳይሆን ለጤናችሁ፣ ለልጆቻችሁና ለቤተሰባችሁ ስትሉ እንዲህ አድርጋችሁ ጥርት አድርጋችሁ ጠውት። ስራ ስትሰሩ በጥራት ሲሆን ለራሳችሁም የሚሰጣችሁ እርካታ ልዩ ነው። በቃ
እንግዲህ ቤተሰብ የዛሬ ስራችን በዚህ መልኩ ተጠናቋል። በቀጣይ ቪዲዮ ይህ ባቄላ ደርቆ እና ቅመማ ቅመም ተጨምሮበት ተፈጭቶ ምርጥ ሽሮ ሆኖ ምግብ ላይ ሲቀርብ የማሳያችሁ ይሆናል። እስከዛው ድረስ በያላችሁበት መልካም ጊዜ